በጣም የሚገርመው እዚህ ቲክቶክ ክሬቲቭ አዋርድ ላይ ያየናቸው አለባበሶች ነጀብ ነው የሚያሰኘው። ጭራሽ እሙሙሽን ፕላስተር ለጥፈሽበት ይዘሽ መጣሽ። እኛ የወለድን ወላጅ ሆነን በሙሉ ይህንን ጉድ ባይናችን እያየን አይመለከተንም ብለን እንደው ስክሮል እያደረግን እያለፍን ወይ ጉድ እያልን አፋችንን ይዘን እንደው ጸጥ ነው በቃ። ዛሬ ለበስከው ልብስ በጣም ነው የሚያስጠላው። የምር ጃኒ የምትባለው ሴቷ ሳትሆን ወንዱ ጃኒ እኔ አደንቅ ነበር ወድ ነበር። ዛሬ ለበስከው ልብስ ኢቫን አይነ ምድር ነው የምትመስል። ብላለች። እንደገና ደግሞ ልጇን በጋሪ እየገፋች ነው የመጣችው የቲክቶክ አዋርድ የሚካሄድበት አዳራሽ ውስጥ ማለት ነው። ሳያት ልጄን ቤት ትቼም አልመጣም ፕሮግራሙም አያመልጠኝም ማለቷ በራሱ እያስደሰተኝ፣ በጣም ወጣትና ቆንጆዬ ልጅ ናት። አዋርድ በመሰረቱ ምንድነው? አዋርድን መዝገበ ቃላቱ ላይ ሲያሰፍረው አዋረደ፣ ተዋረደ፣ ተወራረደ፣ ተወራረደ አይሆንማ። ወደ ቁም ነገሩ እንመለስ። እንግዲህ የዘንድሮ የ2025 ቲክቶክ ክሬቲቭ አዋርድ ላሸነፋችሁ ለቲክቶከሮቻችን እንኳን ደስ ያላችሁ። ቲክቶክ ምን ያክል እንደሚያለፋ እናውቃለን። የልፋታችሁን ውጤት ነው ያገኛችሁት። በጣም የሚገርመው እዚህ ቲክቶክ ክሬቲቭ አዋርድ ላይ ያየናቸው አለባበሶች እውነት ባህላችንን ወጋችንን የሚገልጹ ባጀብ ነው የሚያሰኘው። ጭራሽ እሙሙሽን ፕላስተር ለጥፈሽበት ይዘሽ መጣሽ። የተወገደ ዱርዬ ቦዘኔ የተበነከተ ይመስል ጭራሽ ለብደሽ ይዘሽ መጣሽ። የእስር ቤት ካቦ መስለሽ። እንዴት ነው ነገሩ ወገን? ጋጠ ወጥ ህገ ወጥ ወጥ በወጥ የሚያሰኝ ነውና በጣም የሚገርም አለባበስ ነው የለበሳችሁት። በጣም ያሳፍራል። ጎበዞች በርቱ። ወደፊት ብዙ ዋልጌዎችን እንደምናፈራ ያሳውቃል አይደል? አዎ። በዚህ መሃል ማመስገን የምፈልገው ባህላችንን ክብራችንን ጠብቃችሁ በስነ ስርዓት ለብሳችሁ አምራችሁ ለተገኛችሁ ላስከበራችሁን ሁሉ ዘላለማችሁን ክበሩልን። እንዲሁም የነጭ ነጫጭባ ባህልን ይዛችሁ መጣችሁ እዚህ ስታንጸባርቁ የነበራችሁ ያዋረዳችሁን ሰው አይረገምም፣ ግን እድሜ ልካችሁን ስትዋረዱ ብትኖሩ አይቆጨኝም። ይበል የሚያሰኝ ነው። አንተ እንደው ብሞት አይሻለኝም እንጂ ከምለብስ። አዋርድን ጨምሮ የአዋርድን አዘገጃጀት የወሰድነው ከውጭ ሀገር ነው። ብልጥ ከሆንን የውጭ ሀገር አዋርድ አዘጋጆች ከኛ ለምን ባህልን እንዲቀስሙ አናደርግም? ካለባበስ ጀምሮ የባህል ልብሳችንን እኛ ያላከበርነው ማን ነው የሚያከብርልን? ዝንጥ ብላለች። እንደገና ደግሞ ልጇን በጋሪ እየገፋች ነው የመጣችው የቲክቶክ አዋርድ የሚካሄድበት አዳራሽ ውስጥ ማለት ነው። ሳያት ልጄን ቤት ትቼም አልመጣም ፕሮግራሙም አያመልጠኝም ማለቷ በራሱ እያስደሰተኝ፣ በጣም ወጣትና ቆንጆዬ ልጅ ናት። እሱ እያስደሰተኝ የሆነ ሰዓት ደግሞ ዞር ስል ልጇን ሸፍን አድርጋ ደግሞ ጡት እያጠባች ነው። እዚህ ሀገር እኮ ብዙ እናቶች በበቂ ሁኔታ ልጆቻቸውን ጡት አያጠቡም የሚል ጥናት አለ። እስከ 6 ወር ኤክስክሉሲቭ ማለት ነው። ታዲያ የጡቴ ወተት በቂ አይደለም፣ የጡቴ ቅርጽ ይቀየራል፣ ጡቴ ይወድቃል የሚል ነው ከምክንያቶቹ መካከል ዋናው። ስለዚህ ፎርሙላ ወተት እየበጠበጡ ልጆቻቸውን የሚያሳድጉ እናቶች ቁጥር ብዙ ነው እየተባለ እችን እናት ማየቴ በጣም በጣም ነው ያስደሰተኝና አዳዲስ እናቶች በተለይ የጡታችን ቅርጽ ይቀየራል። ወልደን ስላጠባን ብቻ ሳይሆን ከርግዝና ጀምሮ ነው ቅርጹ የሚቀየረውና ምርጥ ልጆችን ለማሳደግ እንፈልጋለን። ትፈልጋላችሁ? ለልጆቻችሁ ጡት ስጧቸው። እያለባችሁ ብዙ መስዋዕትነትን የምትከፍሉ እናቶችም እንዳላችሁ አውቃለሁ። ልጅቷ ግን በጣም በጣም ነው ደስ ያለች። አቤት አለባበስ ደግሞ ጆሲ ኮፒ አርጋችሁ ላኩለት። ጆሲ ዛሬ የለበስከው ልብስ በጣም ነው የሚያስጠላው። የምር የቡሽቲ ልብስ ነው የሚመስለው። ቀጣይ ለማን እንላክ? ጃኒ የምትባለው ሴቷ ሳትሆን ወንዱ ጃኒ እኔ አደንቅ ነበር ወድ ነበር። ዛሬ ለበስከው ልብስ የቡሽቲ ልብስ ነው። እንትን ጃኒ የምትባለው። ቀጣይ ኢቫን የምትባይ ወይኔ 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 አይነ ምድር ነው የምትመስኝ። ኢቫን አይነ ምድር ነው የምትመስኝ። በቃ እንዲህ ካካ ነው። ምን አይነት ልብስ ለብሰሽ ነው ሄድሽው? ኢቫን የምትባይ በጌታ በኢየሱስ ክርስቶስ ኢቫን አንደኛ ወረስት ልብስ የኢቫን አልዲናክ ናንጡምጡምጡም ቡሽቲ። ይሄ መሃሉን ከፍተሽ እግዚአብሔርን በጣም ነው የሚያስጠላው የኢቫን። ከዛን የጆሲ እግዚአብሔርን ፒኮክ መስለን ሄድከው ቤተ መንግስት በርጋ ያለውን ፒኮክ መስለ በእውነት ጆሲ። ከዛም በኋላ የእንትና የጃኒ ወንዱ ጥቁር በጥቁር አረ በኢየሱስ ክርስቶስ አረ በመድኃረ ስለ ቅዱስ ሚካኤል አረ ፋሽንና መንቦራከክን እየለየን
እንደ እውነት እኛ የወለድን ወላጅ የሆንን በሙሉ ይህንን ጉድ ባይናችን እያየን አይመለከተንም ብለን እንደው ስክሮል እያደረግን እያለፍን ወይ ጉድ እያልን አፋችንን ይዘን እንደው ጸጥ ነው በቃ ይሄው ነው ኃላፊነታችን። እንደው የሀገር ሽማግሌዎቹ እኔ የት እንደገቡ እንዲህ ባህል ሲጠፋ እንዲህ እቺ ኢትዮጵያ የምትባል ድምጥ ማጧን ሲያጠፏት ኒው ጀነሬሽን በእንደዚህ አይነት በተዋረደ አለባበስ እውነት እኛ እያየን ጸጥ ነው ማለት ያለብን? እውነት ሽማግሌዎቹን እየጠበቅን ጸጥ ነው ማለት ያለብን? እንደው እንደ ወላጅ ግን አይከነክናችሁም? በቃ ኃላፊነታችን ይሄ ነው። ቤታችን ካልተበላሸ የራሳችን ነገር ካልተበላሸ እንደው አፋችንን ዘግተን ፈርተን የሰው አፍ ጸጥ ነው የምንለው? ይሄ ነው እውነት ኢትዮጵያዊነት? ይሄ ነው ትውልድን ማስቀጠል? እንደው አይከነክናችሁም? አይቆጫችሁም? ኧረ ተው እንበል ተው። እንኳን በደህና መጣሽ። እንኳን ደህና ቆየሽኝ። በጣም ነው የምታምሪው። አለባበስሽ በጣም ነው የሚያምረው። የልብስሽ ኮስት ብትነግሪኝ። የልብሴ ኮስት ኢን ሚሊየንስ ነው። ያው ሁሌ ግልጽ ነው ነገር 3 ሚሊዮን ብር። በጣም ነው የሚያምረው። በጣም የሆነ ለየት ብለሻል። ከሩቅ ነው ያየሁሽ። እንደኔ ልብስ የለም ሳይ ራሱ። እሺ የዛሬው ጂ4 ቲክቶክ ክሬቲቭ አዋርድ ማን የሚያሸንፍ ይመስልሻል? መኪናው ማን የሚወስድ ይመስልሻል? እኔ መኪናውን እንደው 2 መኪና ሆኖ አንዳንድ ስለ ቲክቶክ ክሬቲቭ አዋርድ መጀመሪያ የገረመኝ ነገር ይሄ ነው ማለት የኢቫን የምትባለው ልጅ ለብሳ የመጣችሁ ለማለት ይቸግረኛል። ምክንያቱም ስላለበስሽ ነው ማውራት የፈለግኩት። ኮት ለብሰሽ ፓካውት ረስተሻል። ከታች ደግሞ የሆነ ውስጥ ልብስ ነገር ለብሰሽ ከላይ የሚለበሰው ነገር ረስተሽ ነው የመጣሽው እና ስትጠየቂ ደግሞ ሚሊየንስ ነው ያው እንደሚታወቀው ብዙ ብር ነው አለሽ። አዎ አይተናል። እኛም በዚህ ጊዜ አውራቆት አሁን ብዙ ወደ ገንዘብ ሲቀየር ብዙ ገንዘብ እያስገኘ ነው። ልክ ነሽ፣ እሱን አልተሳሳትሽም። ወደ ጠያቂዋ ስመጣ እስከ መቼ ነው የምንወሻሻው? በጣም ነው የምታምሪው፣ አምሮብሻል ነው እኮ እያልሽው ያለሽው። ምኑ ነው የሚያምረው? ልብስሽ በጣም ነው የሚያምረው ነው ያልሻት። መች ለበሰችና ነው የሚያምረው? እና ማስመሰሉ፣ ውሸት ማውራቱ፣ ማይሆን አድናቆት ምናምን ቢቀርብንስ? እስከ መቼ ነው እንደዚህ ስም የምንሄደው? እስከ የት ድረስስ ነው የሚያዘልቀን ብለን ብናስብበት ባይነኝ ነኝ። ማለት አለበስሽም በቃ ልብስ አለበስሽም ረስተሻል መሰለኝ ነው ማለት ያለብሽ ማለት ራሱ ግዴታ ከሆነ አይናው ልጅቷ አስባበት ነው ሁሌ እንደዚህ መነጋገሪያ መሆን ከመፈለግ ምናምን አንፃር ይመስለኛል። አቴንሽን ፍለጋ ነው እንደዚህ የምታደርገው። ምክንያቱም በየጊዜው የሆነ ነገር ስለምታደርግ ማለት ነው። እና እኔ እንጃ አቴንሽን በዚህ መንገድ ለዚህ ነው እኔ ያኛው ሐሳብ ላይ ማልስማማው። አቴንሽን መፈለግም ማግኘትም ኢትስ ኦኬ ይሁን፣ ግን በየትኛው ወይ ነው እንጂ አሁን ይሄ ቪዲዮ 1.7 ሚሊዮን ምናምን ታይቷል። ግን ምንድነው ጥቅሙ? እይታ ብቻ ሳይሆን ጥቅሙስ ምንድነው? እና ከልጅቷ በላይ ጠያቂዋ በጣም አስገርመሽኛል በጣም። እና ማለት የምችለው ልብስሽ አንቺ ልታምሪ ትችላለሽ፣ ግን ልብስሽ አያምርም። ምክንያቱም ስላለበስሽ ራቆት ሆነሽ ነው የመጣሽው። እንዳጋጣሚ ልብስ ረስተሽ ይሆናል በቃ። ስለዚህ መልበስ ነው ያለብሽ። ማውራት ግዴታ፣ ኢንተርቪው መደረግ ግዴታ ከሆነ ካልሆነ ደግሞ እንዲህ አይነት ሰው ማለፍ ነው።